ሄሎ አቤት። አቶ ሳምሶን አቤት። ቢሮት ደውዬ ነበር በተደጋጋሚ ግን ያው ስልኮትን ማግኘት አልቻልኩም። በአጋጣሚ ጋዜጣችሁ ላይ ስተት ተሰርቶ ነበር የኔን አባት በተመለከተ። አቶ ሳምሶን ማልበር ጌቴ እኔ ቢኒያም እባላለሁ። እሺ ጳጉሜ 5 በወጣው ጋዜጣችሁ ይመስለኛል። ጋዜጣው እንኳን እጄ ላይ የለም ግን ሙት ዓመት የምታወጡት አለ አይደለ? ያልሞተ አባቴን ስምና ፎቶ አውጥታችሁብኛል። ሄሎ ይኸው ያባት ያልሞተ አባቴ ነው። እርግጥ አሁን በጣም ተናዶ ሆስፒታል ነው ያለውና እንዴት ነው ልናረግ የምንችለው? ማን ያወጣው? እናንተ ጋር ይዘው መተው እኛ እሱ ጠላቶች አሉት እሱ ጠላቶች አሉት እንዴ? እንደዚህ አይነት ነገር እንግዲህ ጥቁር ለብሰው ነው እናንተ ጋር የመጡት። አሁን ጠይቄያቸው ነበር እኮ እዛ እርሶ ጋር ያሉትን ሰዎች ጠየኳቸው። ጥቁር ለብሰው ሀዘንተኛ መስለው በስነ ስርዓት ልክ ያልሆነ ግጥም ሁሉ አስገጥመው ከፎቶ ጋር ነው የወጣው። አብነት ያልሞተ ሰው ፎቶግራፍ እኮ አወጣችኋል የሚለው ያልሞተ ሰው ፎቶግራፍ እኛ ጋዜጣ ላይ ይኸውልዎት እንደውም አይሸነሸንም ዳቦ በጎራዴ አንድ ቀን ሳይደላህ ትሞታለህ እንዴ የሚል ፎቶ ስር አለበት። አቶ ሳምሶን ያሳየው የበፊት ነው አሁን የወጣ ነው የበፊት ነው። በቃ ቢሮ ይምጡና ነገር እናደርጋለን ወይ ታምር እግዚአብሔር። አቶ ሳምሶን ይኸውልዎት እኔ አሁን አባቴ ጋር ያለሁት በጣም እሱ ታሟል። ወይ ኢንተርቪው ነገር ታርጉታላችሁ ወይ ማረሚያው እንዴት ነው የሚወጣው? በጣም የሚያስፈጥር ነገር ነው። እንደዚህ ነገር የለም። ነገ ጠዋት ወስተዋሪያም እናወጣለን። በጣም እንደፍተት ነው የተሰራው። እንዴት እንደተሰራ ማለት ነው። እነዚህ አባቴ ጠላቶች ያልሞተ አባቴ ሞተ ብለው እናንተ ጋዜጣ ላይ ካስወጡ በኋላ እናንተ ጋር ሲመጡ ጥቁር ለብሰው ጋዜጣው ከወጣ በኋላ ግን ነጭ ለብሰው በየቦታው ሲጨፍሩ ታይተዋል። ጋይ ሳምሶን በጣም ነው የሚያሳዝነው። እውነተኛ ነገር ነው። ትክክለኛ ነገር ነው። በቃ በጣም ትልቅ ስህተት ነው የተሰራው። እኛ እንግዲህ በቤተሰብ የሚያጥፉን ሰዎች ነው ቤተሰብ ማለት ነው። ስለዚህ እኛ አስተካክለን እናወጣለን። የኛ ሐሳብ አቶ ሳምሶን ርዕሱ አሁን ወቅታዊ ጉዳይ ላይ ካላችሁ ማረሚያው ሲወጣ ሞቷል የተባለው ካልጋ ላይ ተነስቷል፣ ጠላትም ባለበት ይገባበት አጥቷል በሚል ርዕስ ሰፊ ዘገባ እንድትሰሩልን ትችላላችሁ? እንሰራለን። እኛ ምንም ችግር የለብንም። ምንም ችግር የለም። ይሄንንማ ማስተካከል አለብን። ሳሚነት አቤት። ምንም የተባረረ ሰራተኛ የለም አይደለ? ሰይፉ ነኝ። ምንም ያባረርከው ሰራተኛ የለም በዚህ ስህተት። እኔ አሁን ገና መስማት እኮ ነው። ፕራንክ አድርጌሃለሁ እባክህ። ሰይፉ ፋንታውን ነኝ። ወይ ታምረ እግዚአብሔር። እኔ እኮ ሰውዬው ሲያለቅስ እኮ የሆነ ሰው መስሎኛል።